የከረረ ግጭት በትዳር ውስጥ እንደ እሳት ከመሆኑን ተረድቻለሁ። እሳቱ ቤቱን ሊያሞቀው ወይም ሊያቃጥለው ይችላል። ልዩነቱ ያለው እሳቱን በምንይዝበት መንገድ ላይ ነው። ከባለቤትህ ጋር የከረረ ግጭት ኢንቴንስ ኮንፍሊክት ውስጥ ስትገባ ግንኙነታችሁ እንዳይፈርስና ሰላም እንዲመጣ እነዚህን 5 ስልታዊ እርምጃዎች እንድትወስድ በልምድ ያዝሃለሁ። መጠንቀቂያ፣ ጥለህ አትውጣ። ተመልሼ እመጣለሁ ብለህ መሄድህን አረጋግጥ። ይህ የጥልቁን ስሜት ያበርደዋል። 2 አሸናፊ ለመሆን አትሞክር። ተግዋወይስ ሬሳዎችን ኛት ጌክቶሪን በትዳር ውስጥ አንዱ አሸናፊ ከሆነ ትዳሩ ተሸናፊ ነው። ግጭት ውስጥ ስትገባ ዓላማ እሷን መርታት ሳይሆን ችግሩን መፍታት ይሁን። የአመለካከት ለውጥ ከእኔ ከእሷ ጋር ሳይሆን ከእኛ ከችግሩ ጋር የሚል መንፈስ ይኑርህ። ጠላትህ ችግሩ እንጂ ባለቤትህ አይደለች። 3 አድምጥ እንጂ አትከላከል። ከዌስቴንዳው አንደርስታንድ ኛው ቶ ዲፌንድ ብዙ ጊዜ ስንጣላ ሌላኛው ወገን የሚናገረውን የምንሰማው መልስ ለመስጠት እንጂ ለመረዳት አይደለም። ስለዚህ ይህንን አድርግ። እሷ ስትናገር አታቋርጣት። የተናገረችውን ነገር እንዲህ ለማለት ፈልገሽ ነው ብለህ ደግመህ ጠይቃት። ስሜቷ ተሰምቷል ብላ ስታምን ቁጣዋ በግማሽ ይቀንሳል። 4 የድሮ ቁስል አትክፈት። ስደክ ተወድህ ፕሬሰንት የከረረ ግጭት እንዲባባስ የሚያደርገው የዛሬውን ችግር ትቶ የድሮ ስህተቶችን መቆፈር ነው። ሕጉ ምን መሰለህ? አሁን ለተፈጠረው ነገር ብቻ ተነጋገሩ። ካቻምናም እንዲህ አድርገሽ ነበርክ የሚል ንግግር እሳቱ ላይ ቤንዚን ማርከፍከፍ ነው። 5 የራስን ድርሻ ወቅና ይቅርታ ጠይቅ። በማንኛውም ግጭት ውስጥ 100% ጥፋተኛ አንድ ሰው ብቻ አይሆንም። ምን አድርግ? በዚህ ጉዳይ ላይ እንዲህ ማድረጌ መናገሬ ስህተት ነበር፣ አዝናለሁ በል አንተ ዝቅ ስትል እሷም የራሱን ጥፋት እንድታይ መንገድ ትከፍትላታለህ። ትህትና የኩራትን ግንብ ያፈርሳል። የባለሙያ ማጠቃለያ ግጭት የጥላቻ ምልክት ሳይሆን መስተካከል ያለበት ነገር እንዳለ የሚጠቁም ምልክት ነው። ግጭቱ መደበርክ ወይም የደስታ ማጣት ስሜት አንሄዳን ያዋው ማወድ የህይወት ተፈጥሯዊ አካል መሆኑን መጀመሪያ እንድትረዳ እፈልጋለሁ።